ለ20/80 እና 40/60 የጋራ መኖሪያ ቤት ተመዝጋቢዎች በሙሉ ይሄ መረጃ ለእናንተ ነው። እነዚህ ተመዝጋቢዎች ብቁ ናቸው አይደሉም የሚለውን ማረጋገጥ የሚችሉበትን መንገድ ዘርግተዋል። አብራችሁን ቆዩ። ላይክ፣ ኮሜንት and subscribe። ሰላም ጤና ይስጥልኝ፣ እንደምን አላችሁ የዓለም ቴክኖሎጂ ዩቲዩብ ቤተሰቦች። ለዚህ ዩቲዩብ ፔጅ አዲስ የሆናችሁ ፔጃችንን ሰብስክራይብ፣ ላይክ እና ኮሜንት በማድረግ ቤተሰብ እንድትሆኑ እንጠይቃለን። ለ20/80 እና 40/60 የጋራ መኖሪያ ቤት ተመዝጋቢዎች በሙሉ ይሄ መረጃ ለእናንተ ነው። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ በዌብሳይታቸው በኩል እነዚህ ተመዝጋቢዎች ብቁ ናቸው አይደሉም የሚለውን ማረጋገጥ የሚችሉበትን መንገድ ዘርግተዋል። ስለዚህ እሱን በቀላሉ እንዴት አድርገን ማረጋገጥ እንችላለን የሚለውን አብረን በጋራ እናያለን። መልካም ቆይታ። እዚህ ጋር ማንኛውም ብራውዘር በመጠቀም ከስልካችንም ሊሆን ይችላል ከኮምፒውተራችን ላይ ማንኛውንም ብራውዘር ከፍተን ከዛ አድራሻቸውን እዚህ ዲስክሪፕሽን ላይ ያስቀምጥላችኋለሁ። እሱን ተጠቅማችሁ መግባት ትችላላችሁ። http hdab.et ብለን ኢንተር እንለዋለን። ይህንን ከታች ያስቀመጥኩላችሁ ሊንክ እሱን መክፈት ትችላላችሁ። እንግዲህ ይህንን ዌብሳይት ስንከፍት ያው ሰርቨሩ ቢዚ ሊሆን ስለሚችል ስለሚጨናነቅ ያው ትዕግስት በማድረግ መጠበቅ ይኖርባችኋል። ውስጥም ከገባችሁ በኋላ አብረን በጋራ እናያለን። አሳይ ስትሉት ሊዘገይ ስለሚችል ደጋግመን እንሞክረዋለን ማለት ነው። የተሻለ የኢንተርኔት ስፒድ ካላችሁ ግን ሊፈጥን ይችላል። ግን ያው በዋናነት ሰርቨር አቅሙ አነስተኛ ሊሆን ስለሚችል በትዕግስት መጠበቅ አለባችሁ ማለት ነው። እዚህ ጋር ሎድ እያደረገ ነው። በትዕግስት እንጠብቀውና አብረን እናያለን። ወይ ደግሞ ሌላኛው አማራጭ ይህንን ኮፒ እናደርግና ጎግል ላይ ይህንን ኢንተር እንለዋለን። በጣም እየዘገየ ካስቸገራችሁ ሌላኛው አማራጭ ከጎግል ላይ ዌብሳይታቸውን ሰርች እናደርገዋለን ማለት ነው። እዚህ ጋር ከሚመጣልን ላይ ቀጥታ ሴቪንግ የሚል አለ። እሱን ክሊክ እናደርገዋለን ወይ ደግሞ ሌላ ሊንክ ኦፕን አድርገን እንከፍተዋለን። እዚህ ጋር እንደምንመለከተው አምጥቶልናል። ግን ኮኔክሽኑ ስሎ ስለሆነና የነሱ ሰርቨር በጣም የተጨናነቀ በመሆኑ እንደዚህ ነው ያደረገው። ግን ድጋሚ ሪፍሬሽ እናደርገዋለን። እንደምትመለከቱት ኢንተርፌሱን በዚህ መልኩ ያመጣልናል። እዚህኛው ላይ እንገባለን። ይሄ ነው ኢንተርፌሱ። ከዛ እዚህ ጋር የቁጠባ ሁኔታ ያረጋግጡ የሚለውን ክሊክ በማድረግ እሱን እንከፍታለን። ከዛ እዚህ ጋር እንደምትመለከቱት የሂሳብ ቁጥሩን ያስገቡ የሚላል። ይሄኛው የምናስገባው ቁጥር የሂሳብ ቁጥራችን ያው ለቁጠባ የከፈትንበት የሂሳብ ቁጥራችን መሆን አለበት። እሱን ማረጋገጥ ይኖርብናል ማለት ነው። ከዛ እዚህ ጋር ቁጥሩን በቃላችን ካወቅን ቁጥሩን እንጽፋለን። ከዛ እዚህ ጋር አስገባ የሚለውን ክሊክ እናደርጋለን። እዚህ ጋር እንግዲህ 5 የቀሩ ሙከራዎች አለ ይላል። 5 ሙከራዎች እንደሚሰጠን አክቹአሊ ይሄን ሙከራ እምቢ ካለን ካልተሳካ እንደ አዲስ ሊንኩን ከፍተን በአዲስ መልኩ ድጋሚ 5 ሙከራዎችን መሞከር እንችላለን። በቶሎ አያመጣም። ነገር ግን 3-4 ሙከራዎችን ከሞከርን በኋላ ስለሚመጣ በትዕግስት እዚህም ጋር መጠበቅ ይኖርብናል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት አንዱን ሙከራ አልሰራልኝም። ደግመን አስገባ የሚለውን ክሊክ እናደርጋለን። 4 ሙከራዎች ይቀሩናል። ለዚህ ዩቲዩብ ፔጅ አዲስ የሆናችሁ ፔጃችንን ሰብስክራይብ፣ ላይክ እና ኮሜንት በማድረግ ቤተሰብ እንድትሆኑ እንጠይቃለን። እዚህ ጋራ ያው ቢዚ ስለሚሆን ስለሚሆን ፈጠን እያደረኩ አሳያችኋለሁ። አሁንም እዚህ ጋራ 3 ሙከራዎች ይቀሩናል። አሁንም ድጋሚ ክሊክ እናደርጋለን አስገባ የሚለውን። ሆፕፉሊ አሁን ይመጣል ብለን ተስፋ እናደርጋለን። እዚህ ከታች ሎድ እያደረገ ያለው ጋር እናያለን። አሁንም 2 ሙከራዎች ቀረን ይለናል። ድጋሚ ክሊክ እናደርጋለን አስገባ የሚለውን። እንግዲህ እዚህ ጋር እንደምንመለከተው 5ቱን ሙከራዎች ሞክረን እንግዲህ ታግዷል ብሎ ራሱ ታይም ሊሚት አድርጎብኛል። ስለዚህ በዚህ ታይም ላይ ሌላ ፔጅ ከፍታችሁ ወይ ሌላ ብራውዘር ከፍታችሁ መጠቀም ትችላላችሁ ማለት ነው። የሰርቨራቸው እንግዲህ ቢዚ መሆን ችግር ነው። ሌላን ከፍትና ይሄንን ዩአርኤል ሴቭ እናደርግና ሌላ ዩአርኤል እንከፍታለን። እዚህ ላይ ኮፒ አድርገን ፔስት እንለውና ኢንተር እንለዋለን።
ወይ ደግሞ እዚህ ጋር ያለውን ታይም እንጠብቅና ድጋሚ ሪፍሬሽ አድርገን እንገባለን ማለት ነው። እዚህ ጋር እንደ አዲስ ሪፍሬሽ እናደርግና አሁንም መልሰን ሂሳብ ቁጥራችንን እዚህ ጋር እናስገባለን። የሂሳብ ቁጥራችንን ካስገባን በኋላ አስገባ የሚለውን ክሊክ እናደርጋለን። ስለዚህ አሁን እዚህ ጋር እንደምንመለከተው ከሁለት ከሶስት ሙከራዎች በኋላ እዚህ ጋር ከፍቶልናል ማለት ነው። እዚህ ጋር ራይት ምልክት ከመጣ ወደ ታች ስክሮል አድርገን ውጤቱን ማየት እንችላለን ማለት ነው። ስለዚህ እዚህ ጋር እንደምታዩት በተሳካ ሁኔታ መረጃው ተረጋግጧል ይለናል። እዚህ ጋር ሙሉ ኢንፎርሜሽን ይነግረናል ማለት ነው። የባንክ ሂሳብ ቁጥር አለ፣ ሙሉ ስም አለ፣ ከዛ ጾታም የሚልና ደግሞ የተመዘገብንበት 20/80 ከሆነ 20/80፣ አዲስ ከሆነ አዲስ ይላል፣ ነባር ከሆነም ነባር ይላል እዚህ ጋር ማለት ነው። እዚህ ጋር ደግሞ የተመዘገብንበትን የቤት አይነት ባለ 1፣ ባለ 2፣ ባለ 3 እና ስቱዲዮ ብሎ የሚነግረን እዚህ ላይ ነው። በዋናነት ደግሞ አስፈላጊው የተመዝጋቢው ሁኔታ የሚለው ንቁ ነው ወይስ ንቁ አይደለም የሚለው እዚህ ላይ የምናይበት ነው። ሌላው የስራ ሁኔታ ደግሞ እዚህ ጋር ከታች እንደምትመለከቱት በዚህ መልኩ ያስቀምጥልናል ማለት ነው። በዚህ መልኩ ማረጋገጥ እንችላለን። ሌላ መረጃ ማረጋገጥ ከፈለጋችሁ ሌላ መረጃ ያረጋግጡ የሚለውን ክሊክ በማድረግ ድጋሚ ማረጋገጥ ትችላላችሁ ማለት ነው። አመሰግናለሁ። Thank you for watching this video. If you enjoyed it, please hit the like button and the bell notification icon.